ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ እንደምስቆያችሁ። በአማራ ክልል ለጥቂት ቀናት ይቆያል ተብሎ በህግ ማስከበር ስም የተጀመረው ጦርነት ድፍን 3 ዓመታት አስቆጥሯል። ዛሬም በቀጠናው ያለው ሰብአዊ ቀውስ ይበልጥ ተባብሶ ቀጥሏል። ከሰሞኑ ፋኖ ከአማራ ክልል መንግስት ጋር ድርድር ጀምሯል ተብሎ በመንግስት አክቲቪስቶች የተናፈሰው ወሬ የፋኖ መሪው አርበኛ ጠበቃ አስረስ ማረ ፈጣንና አፋጣኝ ምላሽ ሰጥቷል። ምን አለ? በስፋት የምናጋራ ይሆናል። ይልቁንም ብልጽግናን ከውስጡ ነው ከሚታገሉ ከፍተኛ ጀነራሎች ጋርና ከየትኛውም ኃይል ጋር ለመስራት ዝግጁ መሆናቸውን በይፋ ገልጿል። በስፋት እናጋራለን። በሌላ በኩል ዋሽንግተን ያናወጠው የአሜሪካ ቪዛ እገዳ ሚኒስትራዊ ስም ዝርዝር ይፋ ሆኗል። የአሜሪካ መንግስት ማዕቀብ የጣለባቸው የትግራይ አመራሮች ጀነራሎችም ዝርዝር ዛሬ ይፋ ሆኗል። እነማን ላይ ተጣለ የሚለውና በአጠቃላይ ይህንን መረጃ ተከትሎ በብልጽግና ባለስልጣናት ዘንድ ለምን ከፍተኛ ድንጋጤ ፈጠረ እንመለከቷል። ሌላው እንግዲህ ሞያሌና አድዋ ለሚሄድ ቪዛ አያስፈልገኝም ከሚለው ከአቶ ሽመልስ አብዲሳ ታሪካዊ ንግግር ጋር አያይዘ ሙሉ ዝርዝር ዘገባውን አሁን በቀጥታ እናቀርባለን። መረጃውን ላይክና ሼር ማድረግ ለሁሉም እንድታደርሱ በአክብሮት እየጋበዝን በቀጥታ ወደ መረጃው እናምራለን። ፋኖ ከአማራ ክልል መንግስት ጋር ድርድር ጀመረ በተባለው ጉዳይ አፋባን ምላሽ ሰጥቷል። በአማራ ክልል ለጥቂት ቀናት ይቆያል ተብሎ በህግ ማስከበር ስም የተጀመረው ግጭት በድሮንና በታንክም በከባድ መሳሪያ ታግዞ ድፍን 3 ዓመታት አስቆጥሮ አሁንም ቀጥሏል። አሁንም በቀጠናው ያለው ግጭትና ሰብአዊ ቀውስ ይበልጥ ተባብሶ መቀጠሉ እየተነገረ ይገኛል። ከዚህ ጋር ተያይዞ የፋኖ መሪዎች ከክልሉ ባለስልጣናትና ከመንግስት የእርቅ ኮሚሽን ጋር ድርድር ጀምረዋል ተብሎ በመንግስት ደጋፊ አክቲቪስቶች በኩል የሚናፈሰው መረጃ በተመለከተ ከዋናዎቹ የፋኖ መሪዎች አንዱ የሆነው አርበኛ ጠበቃ አስረስ ማረ ጠንከርና ያልተጠበቀ ምላሽ ሰጥቷል። አርበኛ አስረስ ከመንግስት ጋር ስላለው ድርድር ስለተባለው የጽምዶ ጉዳይ እንዲሁም የብልጽግና መንግስት ለመታገል ከውስጥ ካሉ ጀነራሎች ባለስልጣናትና ከጎረቤት ሀገራት ጋር በጋራ ለመስራት ስላላቸው አዲስ አቋም የሰጡት ሙሉ መረጃ ይፋ አድርጓል። ነገሩ የሆነው እንዲህ ነው። በመንግስት በኩል የፋኖ ኃይሎችን ትጥቅ ማስፈታትና ህግ ማስከበር በሚል የተጀመረ ወታደራዊ ስምሪት ዛሬ ላይ ድሮ ድፍን 3 ዓመታትን አልፎ አሁንም መፍትሄ ሳያገኝ ቀጥሏል። ግጭቱ በሰላማዊ መንገድ ባለመቋጨቱ ሳቢያ በክልሉ ያለው የህዝብ ስቃይና የጸጥታ መደፍረስ ይበልጥ አሳቢ ደረጃ ላይ ደርሷል። ይህ በአማራና በኦሮሚያ ክልሎች ያለው የውስጥ ጦርነት ሳይበርድ አሁን ደግሞ በሰሜኑ የሀገሪቱ ክፍል በትግራይ ክልል ዳግም አዲስ ወታደራዊ ውጥረት ማገርሸቱና ሁለቱም አካላት የመከላከያ ሰራዊትና የህወሓት ታጣቂዎች ሰራዊቶቻቸውን ለውጊያ እያዘጋጁ መሆኑ የቀጠናው ስጋት እጥፍ ድርብ አድርጎታል። ይህ ወታደራዊ ውጥረት በከረረበት በአሁኑ ሰዓት በመንግስት አክቲቪስቶች በኩል የፋኖ ኃይሎች ከአማራ ክልል ባለስልጣናት ጋር በእርቅ ኮሚሽን በኩል ድርድር ጀምሯል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ይሁን እንጂ ለዚህ መረጃ ከፋኖ ከፍተኛ አመራር ፈጣን ምላሽ ሰጥቷል። የፋኖ መሪው አርበኛ ጠበቃ አስረስ ማረ በሰጡ ይፋዊ መግለጫ ድርድር ተጀምሯል የሚለው ወሬ ሙሉ በሙሉ አስተባብሏል። ይህ የእርቅ ኮሚሽን የተባለ ቡድን መንግስት ራሱ የመሰረተው ራሱ ያፈረሰው ቡድን ነው። ይህንን ኮሚሽን ፋኖ ፈጽሞ አያውቅም፣ የተጀመረ ድርድር የለ በማለት ምላሽ ሰጥቷል። አርበኛ አስረስ አክሎም አሁን ካለው የብልጽግና መንግስት ጋር ድርድር ማድረግ ፈጽሞ የማይታሰብ መሆኑን በመግለጽ የጀመሩትን የትጥቅ ትግል አጠናክሮ እንደሚቀጥል ይፋ አድርጓል። የፋኖ መሪው ጠበቃ አስረስ በመግለጫው ላይ ሌላው ትኩረት የሳበና ማህበራዊ ሚዲያውን እያነጋገረ ያለ አዲስ አቋም አንስቷል። መንግስት በተደጋጋሚ ስለሚጠቅሰው የጽምዶ ጉዳይ የፋኖ ኃይሎች እጃቸው የለበትም ካሉ በኋላ ይሁን እንጂ አሁን ያለውን መንግስት ለመታገልና ለመለወጥ ግን ከማንኛውም የሀገር ውስጥ የኃይል አልፎ ተርፎም ከጎረቤት ሀገራት ጋር በጋራ ለመስራት ዝግጁ መሆናቸው በይፋ ተናግሯል። ጠበቃ አስረስ ሲያስረዱም ይህንን መንግስት ለማስወገድ ጥቅማችንና የሀገር ሉዓላዊነት ባስጠበቀ መልኩም ከጎረቤቶቻችን ጋር ጭምር በጋራ እንሰራለን ብሏል። ፋኖ የአማራና የኢትዮጵያ ክብር በጠበቀ መልኩ ይንቀሳቀሳል። አይደለም ከውጭ ኃይሎች ጋር ይልቁንም የብልጽግና መንግስት ከውስጡ ነው ከሚታገሉ ከፍተኛ የመከላከያ ጀነራልና የመንግስት ባለስልጣናት ጋር ጭምር በትብብር እንሰራለን በማለት ምላሽ ሰጥቷል። ይህ አርበኛ አስረስ የሰጡት መረጃ እንግዲህ ፋኖ ይህንን መንግስት ለመፋለም ከበርካታ የውስጥና የውጭ ኃይሎች ጋር ያለውን ስትራቴጂ ወይም ትብብር አጠናክሮ እንደሚቀጥል ማሳያ መሆኑ ተገልጿል። ወደ ቀጣይ መረጃና አምራ ከአንድ ቀን በፊት የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮች ላይ የጣለውን የቪዛ እገዳ ተከትሎ አሁን ዘግተው የወጡ ሚስጥራዊ ዲፕሎማሲ መረጃ የፖለቲካ መድረኩን እያናወጡ ይገኛሉ። ዋሽንግተን በመጀመሪያው መግለጫዋ ጽንፈኛ ስትል የጠራቻቸውና ሰላም እያደናቀፉ ነው ያለቻቸውን ግለሰቦች ስም በይፋ አለመጥቀሷ ይታወሳል።
ይሁን እንጂ አሁን ከዲፕሎማሲያዊ ምንጮች በደረሱ መረጃ መሰረት እገዳው ያረፈባቸው 6 ግለሰቦች ስም ዝርዝር ታውቋል። እጅግ ያልተጠበቀ ጉዳይ ግን በአሁኑ ወቅት በትግራይ ክልል ከፍተኛ አመራር የሆኑት ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደ በዚህ ዝርዝር ውስጥ አለመካተታቸው ተገልጿል። ይህ ክስተት በብልጽግናና በትግራይ ባለስልጣናት መካከል ምን አይነት የዲፕሎማሲ ድንጋጤ ፈጠረ የሚለው መነጋገሪያ ሆኗል። ከ5 ዓመታት በፊት አቶ ሽመልስ አብዲሳ ከሰጡ አነጋጋሪ ምላሽ ጋር አያይዘን ዝርዝር መረጃውን ነው። ነገሩ የሆነው እንዲህ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ያወጣው ይፋዊ የቪዛ ገደብ ፖሊሲ ተከትሎ በስም ዝርዝር ውስጥ የተካተቱት ግለሰቦች ማንነት ዛሬ ይፋ ሆኗል። እንደ ዲፕሎማሲያዊ ምንጮች ገለጻ እገዳው በጥቅሉ 2 የፖለቲካ አመራሮችን፣ 4 ከፍተኛ ወታደራዊ አዛዦችና 1 ነጋዴን ያካተተ ተብሏል። በዚህ መሰረት የፖለቲካ አመራሮች በተመለከተ የውሃ ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ነው። የቀድሞ የብሔራዊ መረጃ ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ በዝርዝር ውስጥ ተካቷል። በሌላ በኩል እገዳው የተጣለባቸው 4 ከፍተኛ ወታደራዊ መኮንኖች ደግሞ ጀነራል ምግበይ ኃይለም፣ ጀነራል ኃይለ ስላሴ በቅጽል ስማቸው ወደ እምበይተኝ፣ ጀነራል ዮሐንስ ጆን መዲድና ጀነራል አብርሃ ድንቆል መሆናቸው ታውቋል። በአጠቃላይ በተጨማሪም ከቡድን ጋር የጠበቀ የንግድ ግንኙነት አላቸው የተባሉ 1 ነጋዴ በልዩ ሁኔታ በዚህ የቪዛ ገደብ ዝርዝር ውስጥ መካተታቸው ተገልጿል። ይሁን እንጂ የዚህ የቪዛ እገዳ ትልቁ መነጋገሪያ አጀንዳ የሆነው በዝርዝር ውስጥ ያልተካተቱ መሪዎች ጉዳይ ነው። በአሁኑ ወቅት ክልሉ በሊቀመንበርነት እያስተዳደሩ የሚገኙ ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የጊዜያዊ አስተዳደር አመራር የነበሩት ጀነራል ታደሰ ወረደና አሁን በክልሉ ምክትል ሆነው እያገለገሉ ያሉት አቶ አማኑኤል አሰፋ በዚህ የእገዳ ዝርዝር ውስጥ ፈጽሞ አልተካተቱም ተብሏል። ይህንን ክስተት ተከትሎ በርካታ የፖለቲካ ታዛቢዎች ትንተና እየሰጡበት ይገኛሉ። በተለይ ቀደም ሲል ከመቀሌ ተወግረው የጠቅላይ ሚኒስትር አማካሪ ሆነው ለተሾሙት ለአቶ ጌታቸው ረዳና ለአክቲቪስቶቻቸው ይህ መረጃ ከባድ መርዶ መሆኑ ተነግሯል። ታዛቢዎች እንደሚሉት ከሆነ አሜሪካ አሁን በትግራይ ስልጣን ላይ ላሉት ለዶክተር ደብረጽዮንና ለቡድናቸው ተዘዋዋሪ ዲፕሎማሲያዊ እውቅና መስጠቷን ያሳያል ተብሏል። ይህም ትናንት እንግዲህ በመንግስት ደጋፊ ዘንድ የነበረው ደስታ አሁን ላይ ወደ ዲፕሎማሲያዊ ሀዘንና ስጋት ቀይሮታል ተብሏል። በሌላ በኩል በክልል ውስጥ የውስጥ መረጃ መሰረት አሜሪካ የቪዛ እገዳ የጣለችባቸው እነዚህ ግለሰቦች በህይወት ዘመናቸው ወደ አሜሪካ ሂደው የማያውቁና በቀጣይ የመሄድ ፍላጎት የሌላቸው መሆኑ ማዕቀቡ በተግባር የሚያመጣ ተጽዕኖ አናሳ መሆኑን ገልጿል። ይህ ሁኔታ እንግዲህ ከ5 ዓመታት በፊት በትግራይ ጦርነት ወቅት አሜሪካ በፌዴራል መንግስት ባለስልጣናትና ጀነራሎች ላይ የጣለችው ተመሳሳይ ጉዞ ክልከላ ትውስታ መልሶ ቀስቅሶታል። በወቅቱ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ማዕቀቡን በተመለከተ የሰጡት ምላሽ የሚታወስ ነው። አቶ ሽመልስ በወቅቱ ባደረጉት ንግግር እንግዲህ ይህ ማዕቀብ እኔን አያገባኝም፣ እኔ አሜሪካ አልሄድ፣ በሀገሬ ትግራይ መቀሌ ድረስ መሄድ የሚከለክለኝ ኃይል የለም፣ ስለዚህ ማዕቀቡ አይመለከተኝም በማለት የሰጡት አነጋጋሪ ምላሽ ዛሬም ድረስ በማህበራዊ ሚዲያ ላይ በስፋት እየተቀሰቀሰ ወይ ደግሞ መረጃዎች እየወጡ ይገኛሉ። እንግዲህ የጉዞ ማዕቀቡን ብርቅ ነው እንዴ ሲሉም ገልጸው ነበር። አቶ ሽመልስ አብዲሳ ከ5 ዓመታት በፊት ማዕቀብ ተጣለባቸው ሲባል እንዲህ ነበር ቃል በቃል የተናገሩት። ኢትዮጵያ ሀገራችን ከፍተኛ ችግር ላይ ናት። ያው እንደምታውቋት ቪዛ ተከልክሏል። እኔን አያውቁኝም፣ እኔም እና አሜሪካን አላውቃቸውም። ስለዚህ እኔን አይመለከተኝ። ሞያሌና አድዋ ለመሄድ ቪዛ አያስፈልገኝም። ነቀዝ የበላው ስንዴ ነው የሚቀርበን፣ ቢቀርብን ይሻላል ስንዴ፣ አይዟችሁ እኛ እናቀርባለን፣ አትጨነቁ በማለት አቶ ሽመልስ አብዲሳ በትግራይ ጦርነት ምክንያት አሜሪካ በጣለችበት የጉዞ ማዕቀብ ከተናገሩት የተወሰደ ነው። የተከበራችሁ አድማጭ ተመልካቾች የአሜሪካ የቪዛ እገዳና የወጡትን የ6 የህወሓት ባለስልጣናት ስም ዝርዝር አስመልክቶ እንግዲህ የደረሱን መረጃዎች እኚህ ናቸው። አሜሪካና ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደ እንግዲህ ከቪዛ እገዳው ውጭ ማድረጓም በትግራይና ፌዴራል መንግስት መካከል ያለው የዲፕሎማሲያዊ ሚዛን ምን አይነት መልእክት ያስተላልፋል የሚለው መነጋገሪያ ሆኗል። እንዲህ አይነት የቪዛ ማዕቀቦች በሀገሪቱ የውስጥ ሰላምና ድርድር ላይ በተግባር የሚያመጡት ለውጥ ይኖራል ብላችሁ ታስባላችሁ? የእናንተ የተከበረና ሚዛናዊ ሀሳብ ከታች ባለው የኮሜንት መስጫ ሳጥን ላይ በጨዋነት እንድታስቀምጡልን እየጋበዝ ቪዲዮ ለሁሉም እንደዚህ ላይክ እና ሼር በማድረግ ሌሎችም እንድታርሱ በአክብሮት እየጋበዝ በየቀኑ የምናቀርባቸው ፈጣን እውነተኛና ታማኝ ዲፕሎማሲያዊ መረጃዎች ለማግኘት ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁን ከልብ እያመሰገን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።